የምታዩት ይሄ ፕሮፖዛል ለሁሉም ቦታዎች ሲሰጥ ፍኖተ ጽድቅም የቤተ ክርስቲያን ማህበር ነው። ስለዚህ ይሄ ፕሮፖዛል ለፍኖተ ጽድቅ መሰጠት አለበት ተብሎ ተሰጥቶት ነበር እና አዝናለሁ። በእንዲህ አይነት መንገድ እውነት ለመናገር መረዳት አልነበረባችሁም። በነገራችን ላይ ለእንደዚህ አይነት መንፈሳዊ ነገር ስፔሻሊ ገንዘብ ያላችሁ ሰዎች ፕሊስ አዳምጡኝ። ለእንደዚህ አይነት መንፈሳዊ ነገሮች ስታደርጉ ለሰው እንዳደረጋችሁ አስባችሁ ፕሊስ አታደርጉ። ብትሰጡ ለነፍሳችሁ ነው፣ ባትሰጡም ደግሞ ለራሳችሁ ነው። ከዛ ውጪ ፈለገ አትናቴዎስ የማንም ሳንቲም መጥቶ የሚያኖረው ግለሰብ አይደለም። ፍኖተ ጽድቅንም ደግሞ የተቃወም ነው ገንዘብ ሰጠ አልሰጠ በሚል አይደለም። እንደምታውቁት በማህበር ውስጥ በተሰጡ የስህተት ትምህርቶች የተነሳ ነው። በዚህ ጉዳይ የማህበሩን ዋና ስራ አስኪያጅ ኤልያስን ጭምር ደውዬ በስልክ አውርቼዋለሁ። ያወራነውም እያንዳንዱ ንግግር በሪከርድ ተቀምጧል። ወንድማችን ምናልባት በንግግር እንግዲህ የሚስት እና የሚቀጥፍ ከሆነ እኔ እንደዚህ ነገሮችን አልፈልግም። አውጥቶ እንደዚህ ይሄው እንደዚህ ነው ያለው ምናምን ማለት አልፈልግም። እያንዳንዱ እኔም ያወሯቸውን ነገሮች እሱም ያላቸውን ነገሮች በአጠቃላይ አውጥቶ ማሳየት ይቻላል። በነገራችን ላይ ወዲያውኑ ቪዲዮን ከመስራቴ በፊት ለወንድማችን ኤልያስ ደውዬ ለምንድን ነው እንዲህ አይነት ትምህርት በማህበራችሁ ሲሰጥ ጸጥ ብላችሁ ያያችሁት? ፕላስ ደግሞ እንዲህ አይነቱን ትምህርት ለምንድን ነው በሚዲያ የለቀቃችሁት ብዬ ጠይቄዋለሁ። በጣም የሚገርማችሁ የትኛውን ካለኝ በኋላ ከሪከርድ አውጥቼ እያንዳንዱ ብፁዕ አባታችን አቡነ ገብርኤል ከቅድስት ቤተክርስቲያን ትምህርት ውጭ የተናገሯቸውን ሀሳቦች በአጠቃላይ አሰምቼዋለሁ። እኛ ቲክቶክ ላይ ነው ያለነው እና ቲክቶክ ላይ ላለን ሰዎች በመረጃና በማስረጃ ማጓዝ እንዳለብን ማንም ሰው ያስረዳንም። መረጃ ምን ያክል እንደሚጠቅመን ስለምናቅ የዛኑ ሰዓት እያንዳንዱን ቪዲዮዎች ከፍቼ አሰምቼዋለሁ። ሰው ወንድማችን ኤልያስ ያለው ምንድን ነበረ? ፕሊስ ፈለገዬ አንተ የሰማው የተቆራረጠውን ነው እመነኝ። ቆይ እኔ በቴሌግራም ሙሉ ቪዲዮ ልላክልህ እና ከዛ በኋላ ትደውልልኛለህ ነበር ያለው። ሙሉ ቪዲዮንም አላከም። ከዛም በኋላም ስንደውልላቸው ለማንሳት ፈቃደኛ አይደሉም። ለምንድን ነው ስንደውል የነበረው? ነገሩን እነሱን እንደ ቤተክርስቲያን አካል ተመልከት በውስጥ መጨረስ ስለፈለግን ኦኬ። በውስጥ ልክ ባልና ሚስት በመጀመሪያ ችግር በመካከላቸው ሲፈጠር ወቁልን እንደማይሉ ሁሉ በቤተ ክርስቲያን ውስጥ ያለን ወንድማማቾችንን ካልንም ወዲያውኑ እንደው እንዴት እንደዚህ በዚህ ወጥቶ በዚህ ገብቶ አንልም። ደውለን በስልክ ይሄ ነገር ስህተት ነው፣ እንዲህ አይነቱ ነገር መታረም አለበት ብለን በመጀመሪያ ለራሳቸው ደውለን ነገራናቸዋል። ከዛ በኋላ ነገርን ምንም አታመጡ በሚል አይነት ኢግኖር ለማድረግ የሞከሩት እነሱ ናቸው። እንደዛ ከሆነ ደግሞ እኛም እንደ ቤተክርስቲያን ልጅነታችን እነሱም የሚሰጡን ገንዘብ ቀርቶ ማለት ነው። ለዚህ ፕሮፖዛል እግዚአብሔር በሚያውቀው የብዙ ሰዎችን በር አንኳኩተናል። በጣም የብዙ ሰዎችን በር እና ይሄ ጉባኤ እንዲዘጋጅ ትልቅ ፍላጎቱ አለ። ቢሆንም ግን ከቅድስት ቤተክርስቲያን በላይ ምንም ነገር አይበልጥብንምና ይሄ ማህበር ከነ ገንዘቡ ይቅርብን ብለን ነው ቪዲዮ የሰራ ነው እንጂ ማንም እዚህ ጋር እየተቆራረጠ ስለሆነ ፕሊስ በቻላችሁት አቅም በደንብ ኮፒ ሊንክ አድርጉት። እንግዲህ ለምን እንደሆነ ባላቅም እንዲህ አይነት እንግዲህ የኔትወርክ ችግር ይሁን የሪፖርት ይሁን አላወኩኝም እና በቻላችሁት አቅም ሁላችሁ በደንብ ኮፒ ሊንክ እና ሼር አድርጉት የኔ ተወዳጆች። እሺ ድምጼ ይሰማል? አሁን የኔ ተወዳጆች ድምጼ ይሰማል? መልካም። እሺ እና በቅድስት ቤተክርስቲያናችን እኛ ኦርቶዶክሲያን አንደራደርም። አሁንም ቢሆን ማህበሩ ከእንደዚህ አይነት የጥፋት ተልእኮ ማያቆም ከሆነ ኦኬ። በነገራ ማህበሩ ሲነሳ መጀመሪያ አይደለም ይመስለኛል፣ እንደውም አሁን አራተኛ ጊዜ
ይመስለኛል ማህበሩ የሆነ ሰዓት ስተት ሰርተሃል፣ ይሄ ትክክል አይደለም ሲባሉ ቆይ ይሄን እናስተካክላለን እንደው ተረከቡን ሲሉ የሆነ ሰዓት እንደዚህ አሁንም ሲፈጠር ይሄንን ሲያግዙን ሲሉ እያለ አሁን ላይ ማህበሩ እዚህ ደረጃ ደርሶ ነበር። አሁንም ስተት የሆኑ የቤተክርስቲያን ትምህርቶች እና ደግሞ ጭፈራ የሚመስሉ ዝማሬዎች አሁንም ጭምር እየቀረቡ ነው እና እንዲህ አይነት ነገሮች እስካልተስተካከሉ ድረስ እኛም ትግላችን አናቆምም። ትግላችን ደግሞ እስከምን ድረስ እናደርገዋለን? ፊርማ አሰባስበን ቤተክርስቲያን ወስደን የማህበሩን ይሄ አገልግሎት እንትኑን ከማዘጋት አልፎ ኢቨን ማህበሩ የሚያመርታቸው ምርቶችም ጭምር እያንዳንዱ ኦርቶዶክሲያን ባለመግዛት ድርሻችን እንወጣለን። ሁላችን ቤተክርስቲያን የማዳን ፍላጎቱ አለን። ቤተክርስቲያንን የማዳን ዓላማው አለን። ስለዚህ ድርጅቱ ትልቁ ኢንካሙ እንግዲህ የፋብሪካው ስራ ነው። ስለዚህ ከፋብሪካው የሚወጡ ምርቶችንም ጭምር እያንዳንዳችን ኦርቶዶክሲያን ባለመግዛት ግዴታችን እንወጣለን ማለት ነው እና እዚህ ሁሉ ደረጃ ውስጥ ላለመድረስ በተቻለ አቅም ማህበሩ ከሰቱ ይታረም። ፕላስ የአዳራሽ አገልግሎት ቤተክርስቲያናችን አያስፈልጋትም። አውደ ምሕረታችን ሰፊ ነው። የእኛ ቤተክርስቲያን ሰው ንግድ ፈቃድ አውጥቶ የመሰረታት አይደለችም። መስራቹ ክርስቶስ ነው። በአለት ላይ ነው የመሰረታት እንጂ የሆነ ግለሰብ ላይሰንስ አውጥቶ ምናምን አይደለም የጀመራት እና እኛ አውደ ምሕረት ጥበት የለብንም። የአዳራሽ አገልግሎት ቤተክርስቲያናችን አያስፈልጋትም። ስለዚህ በተቻለ አቅም የአዳራሽ አገልግሎቱ ቆሞ እዛ ውስጥ ያሉ ሰዎች በአጠቃላይ ቤተክርስቲያንን በሌላ አይነት ዘርፍ እንዲያገለግሉ በልዑል እግዚአብሔር ስም አሁንም እንጠይቃለን። ከዛ ውጭ ግን ምንም ነገር አይገድበንም። ምንም አይነት ነገር አይገድበንም። እኛ ኦርቶዶክሳውያን ምናልባት የሆነ መሴጅ ላይ ምናምን ፌስታል አዘጋጅ በቃ እስር ቤት ልገባ ነው ወይኔ ቂሊንጦ መውረድ ነው ምናምን ስትሉ የነበራችሁ ሰዎች ይመስለኛል በእናንተ ልክ ነው ያስፈራራችሁኝ። ሲመስለኝ በእናንተ ልክ ነው ያስፈራራችሁኝ። እኔ ተወዳጆች ፕሮቴስታንት የሆናችሁ ቶች ወንድሞች በጣም በዚህ አጋጣሚ በክርስቶስ ፍቅር ነው የምወዳችሁ እና ሁሉንም አይደለም እያልኩ ያለሁት። ኮሜንት ሴክሽን ላይ ግን ገብታችሁ እንደዛ ስትሉ የነበራችሁ ሰዎች ይመስለኛል በእናንተ አቅም ነው ያስፈራራችሁት። እኔ ባለማህተብ ኦርቶዶክስ ነኝ። ኦርቶዶክሳዊ ወህኒ መውረድ፣ መታሰር፣ መደብደብ ኢስ ነቲንግ ጋይስ። ለቤተ ክርስቲያናችን አንገታችን አሳልፈን እንሰጣለን። ለቤተ ክርስቲያናችን እንሞታለን። ኦኬ። ሊቢያ በረሃ ደግሞ ለዚህ ምስክር ነው። በሊቢያ በረሃ ላይ የምታስታውሱ ከነበረ እነዛ ሁሉ ወጣቶች ደማቸውን ያፈሰሱት ስለ ክርስቶስ ነው። ስለ ክርስቶስ የቅዱሳን ልጆች ስለሆኑ ስለ ክርስቶስ ብለው ደማቸውን እንዳፈሰሱ፣ ስለ ክርስቶስ ብለው አጥንታቸውን እንደከሰከሱ፣ ስለ ክርስቶስ ብለው ስጋቸውን እንደቆረሱ እንደ ቅዱሳን አባቶቻቸው የእነሱን ፈለግ ተከትለው በሊቢያ በረሃ ላይ ደማቸውን ያፈሰሱ ሰማዕታቶች ናቸው። እነዚህ ወጣቶች ኦርቶዶክሴ ናቸው እና አትዘንጉ። በሆነ ነገር ለማስፈራራት ስትሞክሩ እባካችሁ ፕሊስ አትዘንጉት። እኔ ፈለገ አትናቴዎስ ኦርቶዶክስ ክርስቲያን መሆኔን አትዘንጉት። እንዲህ አይነቱ ነገር እኔን በፍጹም አያስፈራራኝም። አይነቱ ነገር እኔን በፍጹም አያስፈራራኝም። አይነቱ ነገር እኔን በፍጹም አያስፈራራኝም። ልትታሰር ነው፣ ቃሊቲ ልትወርድ ነው፣ ኩርቱ ፌስታልን አዘጋጀው ምናምን ይመስለኛል። በእናንተ ልክ ነው ልታስፈራሪ ሞክራችሁት ሲመስለኝ። እንዲህ አይነት ቃላቶች እናንተን ያሸብሯቸዋል። እኛ ኦርቶዶክሳውያን ክርስቲያኖች ነን። እንዲህ አይነቱ ያማኝ በፍጹም አያስበግሩትም። እንዲህ አይነቱ ንግግሮች የትኛውንም ኦርቶዶክሳዊ አማኝ ወደኋላ ያስሉትም። እመኑኝ፣ በቃ የቤተ ክርስቲያኑ ጉዳይ ብቻ ይሁንበት እንጂ እመኑኝ፣ የክርስቶስ ኢየሱስ ጉዳይ ብቻ ይሁንበት እንጂ እያንዳንዳችን ስለ ክርስቶስ ደማችን ልናፈስ ዝግጁ ነን። እያንዳንዳችን ደም የምናፈስለት ጌታ የለንም እኛ። ሎቱ ስብሐት፣ ክብር ምስጋና ለእርሱ ለስም አጠራሩ ይሁን። ደም የምናፈስለት ሰዎችም እንድብድብለት በድንጋይ የምንወግርለት ጌታ የለንም እኛ። ኦኬ። ስለሱ ግን የምንገፋለት፣ ስለሱ ግን የምንዋረድለት፣ ስለሱ ግን የምንሞትለት ጌታ አለን። አልፋና ኦሜጋ የሆነው እርሱም የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እና ፕሊስ ከእንደዚህ አይነት የሰነፍ ስራ ፕሊስ ራቁ። በጣም ውስን የሚባሉ አንዳንድ ፕሮቴስታንቶች
ግማሾቹ በኮሜንት ግማሾቹ ቪዲዮ ምናምን በመስራት በቃ ወህኒ ልትወርድ ነው እንዲህ ልትሆን ነው። ለሌላው ጊዜ ኦርቶዶክስ የሆነን ሰው የምታስፈራሩበት መንገድ ወቁ። እኛ ስለ ክርስቶስ መታሰር ለአንድ ክርስቲያን ይስኖርማል። መደብደብ ለአንድ ክርስቲያን ይስኖርማል። ሊቢያ በረሃ ምስክር ነው። ኦርቶዶክሳውያን ስለ ክርስቶስ አንገታቸውን ለሰይፍ አሳልፈው የሚሰጡ ናቸው። እያንዳንዱ ኦርቶዶክሳዊ ስለ ክርስቶስ ደሙን የሚያፈስ ነው እንጂ የሆነ ድራማ የሚሰራ አይደለም። እሺ ይሄን እንዳትረሱት። የሆነ ቦታ ላይ ቆሞ ራሱን እያስቀረጸ ውይ እነንተና ይኸው ገፉኝ፣ ይኸው ኢየሱስ ጌታ ነው ስል ይኸው ኮቴን ጎተቱት እያለ ድራማ የሚሰራ አማኝ አይደለም ኦርቶዶክሳዊ። እያንዳንዱ ኦርቶዶክሳዊ ስለ ክርስቶስ በትክክል ይሄ በሰውነታችን ምንሳሳለትን ይሄን ቀዩን ደም የሚያፈስ አማኝ ነው እና ሌላ ጊዜ ስታስፈራሩን በደንብ አስፈራሩን። እንዲህ አይነቱ ነገር እኛን የሚያስበግረን ስላልሆነ ማለት ነው። ሌላው ደግሞ በፍቅር ነገሮችን ተረርታችሁ የነበራችሁ ፕሮቴስታንቶች ወንድሞች ያላችሁ፣ በዚህ አጋጣሚ ለእናንተ ትልቅ ክብር አለኝ። ነገሮችን በፍቅር ተረርታችሁት እንደው እንዲህ አይነቱ ጉዳይ ባይፈጠር ስትሉ የነበራችሁ ፕሮቴስታንቶች ወንድሞች ነበራችሁ። በቻላችሁት የመጽሐፍ ቅዱስ ጥቅሶች ጉዳዩ ጸብ መስሏችሁ፣ ጉዳዩ ሰይፍ የሚመዘዝበት፣ ጉዳዩ ገጀራ የሚነሳበት፣ ጉዳዩ የሰዎች አካል የሚጎዳበት ጉዳይ መስሏችሁ በቻላችሁት አቅም የመጽሐፍ ቅዱስ ጥቅሶችን እያነሳችሁ በፍቅር እንደው ፈለገ አትናቴዎስ አንተ አገልጋይ ነህ ሰው የመጽሐፍ ቅዱስ ቃል እንዲላል ስትሉ ለነበራችሁ ፕሮቴስታንት እህቶች ወንድሞች በአጠቃላይ ለእናንተ ትልቅ ክብር አለኝ። በእውነት እግዚአብሔር ያክብርልን። ግን ጉዳዩ እንደዛ አይደለም። ቅድም እንዳልኩት እኛ ኦርቶዶክሳውያን በቅዱስ ቤተክርስቲያናችን አንደራደርም። ቅድም ስናነሳው እንደነበረው ቅርብ ጊዜ እንደምታስታውሱት ፕሮቴስታንት እህቶች ወንድሞች ከመካከላቸው ራሱን ነብይ ብሎ የሚጠራውን እዩ ጩፋ የተባለውን ግለሰብ የቤተክርስቲያናችን ስርዓት ጥሷል እና ይህ ሰው መታረም አለበት ብለው የራሳቸውን እርምጃ ወስደው ነበረ። እንደ ካውንስሉ የቻለውን ያክል እርምጃ በዛ ግለሰብ ላይ ወስዷል። ይሄ ሁሉ ነገር የተደረገው ለምንድን ነው? ያ ሰው የቤተክርስቲያናቸውን ስርዓት ምን ስላደረገ? ስለጣስ። በተመሳሳይ ደግሞ በእኛም ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ፈቃድ ኖሮት እያገለገለ ያለ ማህበር ፍኖተ ጽድቅ የሚባለው ማህበር ማለት ነው ከቤተክርስቲያን ስርዓት ውጭ ቤተክርስቲያን የማተምነባቸውን ትምህርቶች ቤተክርስቲያናችን በፍጹም የማትገለገልባቸውን የዜማ ኢንስትሩመንቶች ጭምር እየተጠቀመ ፍጹም ከቤተክርስቲያን ስርዓት ውጭ ለመውጣት እየሞከረ ስለነበረ ኦርቶዶክሳውያን ሁላችን በገርጂ፣ በፈረንሳይ፣ በቄራ፣ በኮተቤ፣ በኮልፌ በሁሉም ቦታ ያላችሁ ኦርቶዶክሳውያን በሉ ሁላችንም የደቦ ፍርድን እንፍረድ። ምን እናድርግ? ሁላችንም እንሰብሰብ፣ ፊርማን እናሰባስብና ለቅዱስ ሲኖዶስ ጉዳዩን አቅርበን ብፁዓን አባቶቻችን ይህ ማህበር እንዲያግዱልን የተቻለን እናድርግ የሚል ድምፅ ነበረ ሲስተጋባ የነበረው እና ጉዳዩ ለእናንተም ግልጽ ሆኖ እንዳይተላለፍ በመረጋችን በጣም 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 ትልቅ ይቅርታ እንጠይቃለን። የኔ ተወዳጆች በጣም ይህንን የምለው ለፕሮቴስታንት ወንድሞች ነው። ነገሩን በፍቅር በቀናነት አይተውት ይሄ ነገር አረፈለገ እኛ በጣም የምንወድ ሰውነህ በጣም የምናከብር ሰውነህ እንዴት ጸብ ቀስቃሽ ሆኑ ነገሮችን እንዴት ስሉኝ ለነበሩ ፕሮቴስታንቶች ወንድሞች ነው ያውኑ መልእክት ማስተላልፈው። ሰው ቀደም እንዳልኩት የኔ ተወዳጆች እንዲህ አይነቱ ነገር ያው እኛም ኦርቶዶክሲያን መብታችን ስለሆነ የቤተክርስቲያናችን ስርዓት አክብሮ የማስከበር ግዴታችንም ጭምር ስለሆነ እንዲህ አይነቱን ሀሳብ አንስተናል ማለት ነው እና በዚህ አጋጣሚ በመላው ኢትዮጵያ ያላችሁ ኦርቶዶክሲያን ኮርቼባችኋለሁ። ኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም ከኢትዮጵያም ውጭ ያላችሁ ኦርቶዶክሲያን በአጠቃላይ ኮርቼባችኋለሁ። ዛሬም ድረስ የቤተክርስቲያናችሁ ልጆች መሆናችሁን አሳይታችኋል። ቪዲዮውን ስንሰራ የሰራ ነው ለገርጂ፣ ለፈረንሳይ፣ ለቦሌ፣ ለኮልፌ ልጆች፣ ለቄራ፣ ለመርካቶ፣ ለከረዩ ልጆች ምናምን እያለን ነበረና በጣም በሚያስደንቅ ፍቅር በሚያስደንቅ መንፈሳዊ ቀናት በሁሉም አቅጣጫ ያላችሁ ኦርቶዶክሳውያን ይሄ ጉዳይ የእናንተም ጉዳይ እንደሆነ አድርጋችሁ ድምፅ ስለሆናችሁ እጅግ በጣም ኮርቼባችኋለሁ። በዚህ አጋጣሚ ኦርቶዶክሳውያን ደስ ይበላችሁ። በእነዚህ 3 ቀናቶች በእናንተ ድምፅ፣ በእናንተ ጩኸት፣
በእናንተ አንድነት ቤተ ክርስቲያንን የሚጠላ መንፈስ ሲረበሽ አድሯል። ስለ እውነት በእናንተ ህብረት እኔ እጅግ በጣም በሁሉም ወጣቶች ኮርቻለሁኝ እና በእናንተ አንድነት አለን ለቤተ ክርስቲያናችን ከቤተ ክርስቲያን ጎን ነን፣ ከፈለገ ጎን ሳይሆን ከቤተ ክርስቲያናችን ጎን ነን ስላላችሁ ለቤተ ክርስቲያን ልጅነታችሁን ስለገለጣችሁ ቤተ ክርስቲያንን የሚጠላ መንፈስ በአጠቃላይ ሲረበሽ ነው ያለው 3ቱን ቀን እና በዚህ ደግሞ ኮርቼባችኋለሁ። እያንዳንዳችን ኦርቶዶክሳውያን ሰይፍ የታጠቅን እያንዳንዳችን። ይሄ ሰይፍ ደግሞ ስጋን የሚያጠፋ ነፍስን የሚገል ምድራዊ የሆነ ሰይፍ ሳይሆን ሰማያዊ የሆነ መንፈሳዊ የሆነ ሰይፍ ነው። በዚህ መንፈሳዊ ሰይፋችን ሁላችንም ኦርቶዶክሲያን የምንዋጋው ጥንተ ጠላታችን ዲያብሎስን ብቻ ነው። ኦኬ፣ ያንን ዘንዶ ማለት ነው። እና ያ ዘንዶ ዱላ ሲበዛበት ብዙ ነገር ሊል ይችላል። ኦርቶዶክሲያን በቻላችሁት አቅም ለዘንዶ መልስ አትስጡ። በየኮሜንት ሴክሽኖቻችሁ የገቡ አንዳንድ ለቤተ ክርስቲያን ጥላቻ ያላቸው ብዙ ሰዎች ደም ልታፈሱ ነው፣ ገጀራ ልታነሱ ነው፣ ኦኬ እንትን ሄዳችሁ ቦምብ ልትወረውሩ ነው፣ እናንተ አጥፍቶ ጠፊዎች ምናምን አይነት ነገሮችን ሲናገሩ ነበር። እና አንዳንድ ጊዜ እግዚአብሔር የሰዎችን አንደበት ተጠቅሞ እንደሚናገር ሁሉ ሰይጣንም አንደበት ያደረጋቸው ሰዎች አሉ። እና እመኑን ሁላችንም ክርስቲያኖች ሰይፎቻችን ይዘን የምንቀጠቅጠው የአንድ ዘንዶ ራስ ነው። የአንድ ዘንዶ ራስ። ያ ዘንዶ ደግሞ ዱላ ሲበዛበት የማይለው ነገር የለም። ስለዚህ ምንም አይነት ድምፆችን ብትሰሙ እንዳትሸበሩ። አሁንም ዛሬም ነገም ከነገ ወዲያም ወደፊትም ለዘላለም ከቤተ ክርስቲያናችሁ ጎን የምትቆሙ የቁርጥ ቀን ልጆች መሆናችሁን በደንብ አድርጋችሁ ተናገሩ። በዚህ እኔ እጅግ በጣም ኮርቼባችኋለሁ። በእውነት እኔ በጣም ኮርቼባችኋለሁ። እርግጠኛ ነኝ እናንተን የወለዱ ወላጆቻችሁን በጣም ይኮሩባችኋል። እንደው በጣም ስለ እውነት እናንተን የወለዱ አባቶች እናንተን የወለዱ እናቶችም እጅግ በጣም ነው የሚደሰቱት። እና አሁንም የቤተክርስቲያናችን ስርዓት እናስከብራለን። እናንተ አንድ ስትሆን ሁሉም ጸጥ ሲል ሁሉም ሰው እየመጣ ቤተክርስቲያን ይደፍራታል። ፈለገ አትናቴዎስም ይመጣና እንደው አላደለ እንደው በዘፈኑ ካላረግ ነው ምስጋናውን ይላል። ልደተ ቃልም መጥቶ አኬም መጥቶ ኢዮባም መጥቶ ጋዲም መጥቶ እንደፈለጉ እናንተ ዝም ስትሉ ማለት ነው ቤተክርስቲያን እንደፈለጉ ይሆናሉ። እናንተ ግን አንድነት ሲኖራችሁ ግን ቤተክርስቲያንን ሊያጠፋት የሚፈልገው እንኳን ጸጥ ይላል። ኦኬ፣ ለቤተክርስቲያን ጠላት የሆነው እንኳን ይበረግጋል፣ ይፈራል፣ ይጨነቃል፣ ነፍሱ ይጨነቃል። እና ኦርቶዶክሲያን ባላችሁበት በማንኛውም አይነት ህይወት ውስጥ ልትሆኑ ትችላላችሁ። እመኑ፣ ይልንገራችሁ፣ አዳምጡኝ። ቤተክርስቲያናችን ኃጢአትን አታበረታታም። ምናልባት ሱሰኛ ልትሆኑ ትችላላችሁ። ምናልባት የምታጨሱ፣ ምናልባት የምትቅሙ፣ ምናልባት እህቶች ስጋችሁን እየሸጣችሁ የምትኖሩ፣ ምናልባት ኃጢአትን የምትሰሩ፣ ምናልባት በቃ እንበልና በኃጢአት መንገድ የምትመላለሱ ልትሆኑ ትችላላችሁ። እመኑ፣ ይልንገራችሁ፣ ከኃጢአታችሁ፣ ከነውራችሁ፣ ከበደላችሁ አጥቦ ሊያነጻችሁ የሚችለው ክርስቶስ ኢየሱስ ነው። ይህም ደግሞ ጌታ ያለው በዚች ቅዱስ ቤተክርስቲያን ነው። ቤተክርስቲያናችን የክርስቶስ ኢየሱስ ሙሽራ ናት። ተወዳጆች፣ የክርስቶስ ኢየሱስ ሙሽራ ናት። ስለዚህ ሁላችሁም ከዚች ለክርስቶስ ሙሽራ ከሆነች እናታችሁ ቤተክርስቲያን ስር እንዳትርቁ። ከነማንነታችን ነው ልንቀርብ የሚገባው ወደ እናታችን። እመኑን፣ አጥባ አንጽታ አስተካከለ አባታችን እንድንመስል ታደርገናለች። ቤተ ክርስቲያን የሁላችን እናት ነች። እናት ልጇ አባቷን እንዲመስልላት እንደምትፈልግ ሁሉ ቤተ ክርስቲያናችን እናታችንም ጭምር ክርስቶስ ኢየሱስ እንድንመስልላት ትፈልጋለች። እና ከነማንነታችሁ ወደ ቤተ ክርስቲያን ቀረቡ። ተወዳጆች፣ እናንተ እኔ ሱሰኛ ነኝ፣ ቤተ ክርስቲያን ለእኔ አትገባኝም ብላችሁ ስለራቃችሁ፣ እኔ እንዲህ አይነት ኃጢአተኛ ሴት ነኝ፣ ቤተክርስቲያን ለእኔ አትገባኝም ብላችሁ በመራቃችሁ፣ እኔ በደለኛ ነኝ፣ እኔ ቆሽሻለሁ፣ እኔ ለመቅረሱ አልገባም ብላችሁ ከቤተክርስቲያን በመራቃችሁ የተነሳ ማንም በቤተክርስቲያን ላይ እየመጣ የሚያረግጥ አልጋጭ ሆኗል። ተወዳጆች፣ ከነድካማችሁ ነው፣ ከነነውራችሁ ነው። እመኑኝ፣ ክርስቶስ ኢየሱስ ነውራችሁን ያጠረዋል። ከነ ቆሻሻችሁ ነው። እመኑኝ፣ ክርስቶስ ኢየሱስ ቆሻሻችሁን ያጸደዋል። ከነ ድካማችሁ ነው፣ ከነ ሸክማችሁ ነው። እመኑኝ፣ የዚች ቤተክርስቲያናችን ራስ የሆነው ክርስቶስ ሸክማችሁን ያቀለላችኋል። እያንዳንዳችሁ ኦርቶዶክሲያን ባላችሁበት ይሄ ቃል ወኔ ሆናችሁ እናንተ ቤተክርስቲያናችሁን አክብራችሁ ካላስከበራችሁ ማንም አያከብርላችሁ። ማንም ሰው
ስለዚህ አሁንም በተሐድሶ እንቅስቃሴ ላይ ያሉት ሰዎች የተለያየ አይነት ነገሮችን ሊጠቀሙ ይችላሉ። የተለያየ አይነት ነገሮችን ሊያሰገቡ ይችላሉ። ይሄው ኦርቶዶክስ ወጣቶች ድንጋይ ሊያነሱብን ነው። ይሄው ኦርቶዶክስ ወጣቶች ሰይፍ ሊያነሱብን ነው። በፍጹም እኛ ክርስቲያኖች ስለ ክርስቶስ እንገደላለን እንጂ ሰውን አንገልም። ስለ ክርስቶስ እንሞታለን እንጂ ሰውን እንዲሞት አናረግም። በፍጹም እንዲህ አይነት ክርስትናም የለንም። ጴጥሮስ ጸሐፍት ፈሪሳውያን የሮማ ወታደሮች ክርስቶስ ኢየሱስን ሊይዙት በመጡ ጊዜ ሰይፍን አነሳ። ጌታችን ኢየሱስ ምንድን ነበር ያሉት? ተወዳጆች ጴጥሮስ ሰይፍህን ጣለው፣ በሰይፍ የሚያጠፉ በሰይፍ ይጠፋሉና። ስለዚህ ስለ ክርስቶስ ብለን የምንመዘው ምድራዊ ሰይፍ የለንም። ስለ ክርስቶስ ብለን ግን የምንመዘው ሰማያዊ ሰይፍ የታጠቅን አማኞች ነን። የታጠቅን አማኞች ነን እና ተወዳጆች፣ በተለይ ኦርቶዶክሳውያን ደስ ይበላችሁ። የእናንተ ህብረት፣ የእናንተ አንድነት ቤተ ክርስቲያንን ለሚጠሏት እስፔሻሊ ደግሞ የጭቃ ውስጥ እሾህ ለሆኑባት ተሐድሶ መናፍቃን ከባድ ራስ ምታት ነው። 3 ቀን ሙሉ መንፈሳቸው ሲረበሽ ነው ያለው። አሁንም ወደኋላ እንዳትሉ፣ ምንም ነገር እንዳያሰለቻችሁ፣ በቻላችሁ ታቅም ክርስቶስን ይዛችሁ ወደፊት ተጓዙ። በጣም ደስ ብሎኛል። በቪዲዮ ላይ የነበረው መልእክት የሆኑ አካላት ይገደሉ፣ የሆኑ አካላት ነፍሳቸው ይጥፋ የሚል አይደለም። ሁላችንም ክርስቲያኖች በአንድነት ሆነን ምላሽ መስጠት አለብን። የደቦ ፍርድን መፍረድ አለብን። ያ ደግሞ ምንድን ነው? ሁላችንም ተሰብስበን ፊርማዎችን አሰባስበን ማህበሩ እንዲታገድ ለአባቶች በፊርማ ለማረጋገጥ የታቀደ የአንድነቱ ጋይስ በቻላችሁት አቅም በደንብ ኮፒ ሊንክ አድርጉት እሺ። እና በጣም በፍቅር አንዳንድ መልእክቶችንም ተመልክቻለሁ። ሌላው ወንድማችን ትዝታው የሰራችሁ አንዳንድ ምላሾችንም ተመልክቻለሁ። በጣም በውስኑ የተመለከትኩት ብዙ ሪፍሌክት ማድረግ አልፈለኩኝም። ያው ምንድነው ትዝ ወንድማችን ትልቁን እውነት ክዶት ሳለ እንዲህ አይነቱን ደግሞ መለስ ያለ እውነት እንደው አይምሮ ይቀበላል ብዬ አላምንም። ባጭሩ ለቤተ ክርስቲያን ጥላቻ ያላቸው ሰዎች አጋጣሚውን በአጠቃላይ ፖይንቶችን ሁሉ ሳይቀር ገጣጥመው በቻሉት አቅም ቤተ ክርስቲያን ኢሜጇን መቀየር ስለሆነ የሚፈልጉት እንዲህ አይነት አማራጮችን ይጠቀማሉ። እና ሌላ ጊዜ ወንድማችን ትዝተው በቻልከው አቅም ጉዳዩ ከምን አንጻር ነው የተባለው፣ ፕሮቴስታንቶች የቤተክርስቲያናቸውን ስርዓት እንዳስከብር ሁሉ ኦርቶዶክስ ቤተክርስቲያንስ መብት አላት ወይስ የላትም? ፖዘቲቭ ሆነ ተረድተህ እንደው ብትናገር ደስ ይለኛል። በጣም ብዙ ሌሎችም ሰዎች ቪዲዮ ሰርተዋል። ቅድም እንዳልኳችሁ ማጆሪቲው በጣም ትንንሽ ህፃናቶች ናቸው እና ጌታ በሚያውቀው ቪዲዮዎቹንም በደንብ እንትን አላልኩትም፣ አልተመለከትኳቸውም። ትንንሽ ህፃናት የሆኑ ፕሮቴስታንቶችም አንዳንድ ነገሮችን ለማለት ሞክረዋል። ያው ልጅነት ምናምን ስላለ ያው አንዳንድ ነገሮችን ለማለት ሞክረዋል። ያው ልጅነት ምናምን ስላለ ያው አንዳንድ ጊዜ አንዳንድ ሰዎች ሲመረቱ አላለን ኪፕ አውት ኦፍ ቺልድረን ብሎ ከጀርባ ይጻፍባቸው ትላላችሁ። ስቀልን ነው ደግሞ እዚህም ህፃናት የሆናችሁ ኦርቶዶክሲያን ደግሞ እኔ ላይ እንዳዘምቶብኝ እና ምንላችሁ ፈልጌ ነው። ብቻ ስልክ ቅርባቸው የነበሩ ህፃናት ትንንሽ ልጆች ምናምን ያው አንዳንድ ቪዲዮ ሰርተዋል እና እነዛን ቪዲዮዎች እስኪ ከእንደገና አላደለ ቁጭ ለማየት እሞክራለሁ። በተቻለ አቅም ግን ፕሊስ ስሜት የሆናችሁ እንዴት እንደዚህ ሆና አትበሉ ጋይስ። እናንተ እዩ ጩፋ የሚባል ሰው በቤተክርስቲያናችን እንዲያደረገ ነው እንዲታገድልን ብላችሁ የቤተክርስቲያናችሁን ስርዓት እንዳስከበራችሁ ሁሉ እኛም ኦርቶዶክሲያን መብት አለን። በውስጣችን ያለ ፍኖተ ጽድቅ የሚባል ማህበር ከቤተክርስቲያን አካሄድ ውጪ፣ ከቤተክርስቲያን ትምህርት ውጪ፣ ከቤተክርስቲያን ስርዓት ውጪ እያፈነገጠ ስለሆነ
በደቦ ሆነ ፊርሞችን አሰባስበን ማህበሩ እንዳያገለግል የደቦ ፍርድን እንፈርዳለን የማለት ደግሞ ኦርቶዶክስ ይመፍታለን እና እንደው አጉል ለፍኖተ ጽድቅ ለሚባለው ማህበር እንደው አለ አይደለ እንደው እንዴት ነው ያሰቡ የሚመስሉ አንዳንድ መልእክቶችን ተመልክቻለሁ። እውነታው ከዛ ራቅ ያለ ነው። ለቤተ ክርስቲያን ካላቸው ጥላቻ የተነሳ ብቻ ነው እንደዚህ ያሉት። ኤኒዌይስ ቀደም ያልኩት ደግሞ ተወዳጅ ወንድማችን ዮኒ ማኛ ይመስለኛል። እንደው በጌታ ልለምናችሁ ኦርቶዶክስ እህቶች መብታችሁ ነው። አንፎሎ ማድረግ ያንን ቤት አለመከታተል መብታችሁ ነው። አንድ ነገር ግን ልለምናችሁ፣ በቻላችሁት አቅም ፕሊስ እባካችሁን መጥፎ የሆኑ ኮሜንቶችን ፕሊስ አትጻፉ። በቃ እንዲህ አይነቱ ነገር እኛን አይወክለንም። እንዲህ አይነቱ ነገር በፍጹም እኛን አይወክለንም። እሺ ተወዳጆች፣ ቅድም እንዳልኩት ለሰው መጥፊያ ከምትሆን በአንገት ላይ የወፍጮ ድንጋይ ታስሮ ወደ ጥልቁ በተጣል ይሻላል ይላል እና ይመስለኛል ወንድማችን በመጀመሪያ ከለተ ቃል ጋር በላይቭ ስትሪም ላይ አንዳንድ ነገሮችን ተነጋግረው ነበር። ከዛ በኋላ እኔ በሰራሁትን ቪዲዮ ደግሞ ከዛው ፓርቲ የቀጠለ ማለት ነው አንዳንድ ሀሳቦችን ሪፍሌክት ሲያደርግ ነበረ እና ወንድማችን ዮኒ ማኛ ኦርቶዶክስ ወንድማችን ነህ፣ የዚህች ቅድስት ቤተክርስቲያን ልጅ ነህ እና እንደ የትኞቹም ኦርቶዶክስ እህቶች ወንድሞች ኤኒታይም እኔም ቤት ይሁን ልደተ ቃል ቤት በጣም 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 በፍቅር ነው የምንቀበል። መተህ ጥያቄዎችንም ወቀሳዎችንም በአጠቃላይ ማቅረብ ትችላለህ እና የእኛ ንግግሮች አንዳንድ ጊዜ ሰዎችን ወደ ስህተት እንዳይመሩ ያው እኛም የተሻለንን ጥንቃቄ እንወስዳለን። ከዛ በተረፈ ግን በቻልከው አቅም እንደው ኦርቶዶክስ ቤተክርስቲያን ስትመለከታት ፈለገና ልደትን ከመመልከት በፊት ክርስቶስን ብትመለከት ተወዳጅ ወንድማችን ዮኒ። ከዛ በመቀጠል ደግሞ ክርስቶስን የመሰሉ ደግሞ ብዙ ቅዱሳን አሉ በዚህ ቤተክርስቲያን ውስጥ። እነ ቅዱስ ጳውሎስን ብትመለከት፣ እነ ጴጥሮስን ብትመለከት፣ እና አቡነ ተክለ ሃይማኖትን እንደው እቺን ቤተክርስቲያን ስትመለከቱ እነዚህን ቅዱሳንም ጭምር ብትመለከቷቸው ለዚህ ቅዱስ ቤተክርስቲያን የከፈሉትን ዋጋ ስለ ክርስቶስ ኢየሱስ ብለው የተቀበሉትን መከራ እንደው ተወዳጅ ወንድማችን ዮኒ እንደው በቻልከው አቅም በፍቅር ነገሮችን ብትመለከት ደስ ይለኛል። ከዛ ውጭ ግን አሁንም ድጋሜ በተነሱ ከመቤታችን ጋር ተያይዞ በተነሱ ትምህርቶች እዚህም ደግሞ ቪዲዮቹ ላይ በነበሩ ሀሳቦች ላይ ቀረብ ብለህ በወንድምነት እያንዳንዱን ሀሳቦች መጠየቅ ሌሎች አለደል መጠየቅ ብቻ ሲሆን አስተያየቶችን መስጠት ትችላለህ እና እኔም ቤት ልደትን ቤት በፈለከው ቤት ተገኝተህ ሀሳቦችን ማቅረብ ትችላለህ። ዮኒ እንወድሃለን። ኦርቶዶክስ ሴቶች ወንድሞች ሁላችሁንም እጅግ 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 በጣም ነው የምወዳችሁ። በእናንተ እጅግ በጣም ኮርቻለሁ። አንድነታችሁን ያሳያችሁት፣ በቤተክርስቲያናችሁ እንደማትደራደሩን ያሳያችሁት እና በእውነት በራሳችሁም ጭምር ልትኮሩ ይገባል። የዚህ ቤተክርስቲያን ልጆች በመሆናችሁ ልትኮሩ ይገባል። የአባታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ልጆች በመሆናችሁ ልትኮሩ ይገባል። ሌላው ቅድም እንዳልኩት ጉዳዩ ጸብ ቀስቃሽ ቪዲዮ መስሏችሁ ያው የደቦ ፍርድን እንፈርዳለን ስንል እኛ ፊርሞችን አሰባስበን ለቅዱስ ሲኖዶስ አቅርበን ማህበሩ እንዲታገድ የተቻለን እናደርጋለን የሚል ሀሳብን ለማስተላለፍ በሰራነው ቪዲዮ ላይ ለቤተክርስቲያን ካላችሁ ጥላቻ አንጻር ሰይፍ ልታነሱ ነው፣ ገጀራ ልትመዙ ነው ማለት ነው፣ ደም ልታፋስሱ ነው ማለት ነው። አንተ ቁጭ በለ ቤትህ እነሱ እንደማቸው ልታፋስ ነው ምናምን ስትሉ የነበራችሁ ቶች ወንድሞች፣ በተጨማሪ ደግሞ በል ተዘጋጅ፣ ወደ ቂሊንጦ ልትወርድ ነው፣ ወደ ቃሊቲ በጣም ብዙ እንትኖችን ተመልክቻለሁኝ እና በቻላችሁት አቅም አላደለ አሁን ቅድም እንዳልኩት በእናንተ ልክ ሊሆን ይችላል ያስፈራራችሁን፣ ግን እኛ ኦርቶዶክሶች ነን። ኦርቶዶክሲያን ደግሞ የሆነ አደባባይ ላይ ቆመው የኢየሱስ ክርስቶስን ስሙን ጠርተውት የሆኑ ሰዎች መተው ብለው ኦርቶዶክሳውያን ስለ ክርስቶስ ደማቸው የሚያፈሱት። ለዚህ ደግሞ የሊቢያ በረሃ ምስክር ነው። የሊቢያ በረሃ
እነዛ 20